ሰሞኑን ለሻቢያ ለመገረድ ፍቃደኛ ሆኑ ሻቢያ ደግሞ $450,000 የመደበላቸው እነሱም ብቻ ሳይሆን አጠቃላይ ለፕሮፓጋንዳው ስራው ነው የተመደበው በነገራችን ላይ $450,000 ያንዲ ልጆችም ይኖራሉ እዚህ ውስጥ ባለሀብቱን ዳይት የሚባለውም አለበት እዚህ ውስጥ በአብዛኛው ግን የሻቢያ መዋቅር ነው የመደበው ከግብጽ ጋር የተሳሰረ ነው የተመደበው ገንዘብ ግብጽም አለችበት ሶ ይሄ እንደዚህ የተመደበላቸው አስመራ ሄደው ይመጡ በብርሃን ፍጥነት ወደ ዋሽንግተን ዲሲ ከመጡ በኋላ ፕሮግራም ሲሰሩ አየው ያ ፕሮግራም ኤርትራን በተመለከተ የተሰራ ፕሮግራም እነዚህ አዳዲስ ድመቶች የኢሳያስ አፈወርቂ አዳዲስ ድመቶች አንድ ፕሮፓጋንዳ ይዘው መጡ ያውም ዘፈኑን ሳይቀይሩ ዜማውን ሳይቀይሩ ዳንሱንም ሳይቀይሩ ማለት ነው የሆነ ቻያ ነው 30 ከብት አሳይተው የኢሳያስ አፈወርቂ የከብቶች ልማት የወተት ልማት ምናምን እንዲያሳዩ ሞክሩ ይሄ 9 ዓመትም የነበረ አሁን 4 ዓመትም ነበረ መሰለኝ አሁን ተደገመ ሶ አልባሳታቸውንና ሰዎቹን ነው እንጂ የቀየሩት ዳንስም ዘፈንም ዜማው አልተቀየረም ቧልተኛ ታሪክ ይለዋል ትራጀዲ ወደ ቧልት ሲቀየር ማለት